ልብነው ወዳዱ ደስ ደስ መጡ ተውበው በዘመድ አዝማድ ታጅበው አምረው ተውበው ተዳሩ በአገር በሰፈር ባድባሩ መጡ ተውበው በዘመድ አዝማድ ታጅበው ደምቀው ተውበው ተዳሩ በአገር በሰፈር ባድባሩ እስቲ ቸብ ቸብ አርጉት ደሞ ነው ሙሽራዋ እስቲ ቸብ ቸብ አርጉት ደሞ ነው ሙሽራው ዛሬ አይደለም ወይ ቀኑ ዳግም ልደታቸው መጣ ከበሮ ይድመቅ መጣ ከበሮ ይድመቅ መጣ ይድመቅ ያሸብርቅ እጅጉ ሳንገባ ምናልባት ባለው ሁኔታ ሊሆን ይችላል። በሰላም ለመግባታችሁ እግዚአብሔርን እያመሰገን አሁን ወደ ፕሮግራም እንገባለን። ያው በእንትኑ መሰረት ጸሎት ያደርግልናል። ለማለም ናቁጣ ከዚህ ሲባ ከለከከው ታምነ ከንገደለከ ወጀለከ ሸገር ሁሉ ፕሮቴከኔ ለሳን ተውሳም ለካማለው ከእግዚአብሔር ሲሉ ገሰንገስ አምላካን ተለኩሉ ዘስጋ ለኩሉ አዘነው ስመጽዋ ከማረነ ቅዱስ ወልደከ እንዘይ ብላንተ ሙሳ ሰው በሰለው ከመዝበሉ በሰላም ያለ አምላክ በሰላም ያሳድረን። ጉባኤያችንን አንድነታችንን ይባርክልን። ሀገራችን ሀገረ ገነት ያድርግልን። እስራኤል ቤተክርስቲያን ያሳክስልን። ሰውን ከስደት ሀገርን ከጥፋት እግዚአብሔር ያድንልን። ጋብቻውን የአብርሃም የሳራ ጋብቻ ያድርግልን። እንደዚሁ ደግሞ በሰርግ ተገናኝተናል። በክርስትና ደግሞ እንደዚሁ አድርሶ በሰላም ያድርሰን። ሰላም ያለ አምላክ ሰላም ያሳድረን። አቡነ ዘበሰማያት አቡነ ዘበሰማያት ቅዱስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ዘለለዕለትነ ሀበነ አብሳነ በለ ከመዲነ ንታፈሰ የታወነ ልጅ አላሪ ነው ባላንም ተመክስ መጃከት ምሳሌ ሰዋል ዓለም በሰላም ቅዱስ ገብርኤል መልአክ ወግዝና ሰላም ለክ ድንግል ወለና ቅዱሳት እግዚአብሔር ጸባው ሰላም ለክርስቲያን ተማነስ ወብሩ ፈረቀስ ተፈሲለች ወልስጋን ተብስለ ሳሎ ሰሊ አቡ ኩልክ ኢየሱስ ክርስቶስ ከመሰረታት ታነ ኩሉ ፈታዋን አድሏን የረሰን የረሰይኩም ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ ኦ እግዚኦ ኢየሱስ ክርስቶስ ሥርዓትያቴ ኃጢአተ ሕዝብከ በሐልዮ ከነቢር በገቢር በተሰራ በተገደፈ ሥራ ማሰራ ኃጢአት ከሰይጣን በቀር እግዚአብሔር ይፍታ። ያለው ሁኔታ ያቀረባችሁት ነገር ካለ ለቤተሰብ ታቀርባላችሁ። ከዛ በኋላ ቤተሰብ የሚለውን ይላል እናሳድራለን። ከሰማይ ከምድር ከፍ ያልከው እግዚአብሔር እንደ አብርሃም ባርከን የሙሽራውን ዘር ከሰማይ ከምድር ከፍ ያልከው እግዚአብሔር እንደ ሳራ ባርከን
እድሜ ጸጋ ጤና ሁሉን አድሏችሁ ተከብራችሁ ኑሩ የልጅ ልጅ አይታችሁ ንፋስ አይግባበት ይለምልም ፍቅራችን ምሳሌዎች ሁኑ ለእህት ወንድማችን እንዲህ ነው ጋብቻ ወረት ያልዳሰሰው የአብርሃም የሳራ ክብርን ያወረሰው ለሰው ልጅ ለትውልድ ለታሪክ ጋብቻ መሪ ነው ትዳርን መመስረት ለኑሮ ሕይወት ነው ለኑሮ ሕይወት ሰላም 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 ጤና 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 ፍቅር ሰላም የሚገባቸውን ነገር ሰጥተዋል። በባህላችን መሰረት ደግሞ ከእናት ከአባት ከወንድም ከአጎት ጀምሮ እስከ ቤተሰብ አጠቃላይ ድረስ ስጦታ የሚሰጥበት ክፍለ ጊዜያችን ነው እና ሁላችሁም እንግዲህ ሰዓት ለመጠቀም ከይቅርታ ጋር በጣም ትዕግስተኞች ናችሁ። ቤተሰብ ብዙ ደክማችኋል፣ ዝናብ መጥቷችኋል፣ ንፋስ ነፍሶባችኋል፣ ታግሳችኋል። አሁን ግን ብዙ ቆይታ አይኖረንም። አጠር ባለ መልኩ የስጦታ የማሰባሰብ ስራ ነው የምንሰራው። ልጆች ወደዚህ ትመጣላችሁ፣ ከእናት ከአባት ትረከባላችሁ። ቀልጠፍ ነው። ያው እንግዲህ በእውነት ሊነገር ሊወደስ ይገባቸዋል። ቤተሰብ እናትና አባት በእንዲህ አይነት መልኩ 50,000 ብር ስጦታ ለቤተሰብ እንግዲህ ለ50,000 ካላጨበጨባችሁ ለሌሎች በመቀጠል ሌሎቻችሁ ፈጠን እያላችሁ አማቲካም የቦሬሳት ስጦታ ያላችሁ ስጦታችሁን አምጡ። እስከዛ ድረስ መዝጋቢ ታላቅ ወንድም ከአባት ከእናት ጋራ ሲደክም ሲወርድ ሲወጣ የነበረ በብዙም ከአባት ከእናት ያልተናነሰ መምህር ልጅአለም 10,000 ብር ከነ ባለቤቱ ይባልልኝ ብሎ አንድ አካል ናቸው ስለተባለ በአነጋገሬ ተቃውሞ ቀርቦልኛል። ለባለቤቴም ይጨብጨብ ሲል ነው። ስጦታ ያላችሁ ፈጠን በሉ። ወይዘሮ ገነት ጌታውን አያት እግዚአብሔር ያኑሩት እናታችን። እንደው ደስ ይላል። አያት ስትኖር እኮ ዓለም ነው እና እሳቸው ደግሞ በ2,000 ብር ነው አክስት 1 2 3 4 5 አክስት ማናቸው? አክስት ወይዘሮ ዝናሽ 1,100 ሰጥተዋል። ወይዘሮ ወላንሳ
ወይዘሮ ወላንሳ 1000 ብር አክስት ወይዘሮ ስመኝ ታደሰ እውነት ወንድም መጥቷል። ማሙ እሸት የዘመኑ ስም አወጣጡ ካሜራን ምን ትላላችሁ? ማሙ እሸት መቅደስ ተሾመ ነጫጭ ለብሶ መጥተዋል። እሺ ገሰ ይኸው ቤታችሁ ይባረክ ሲሉ እናመሰግናለን። እሺ እዚህ ተጽፏል። ከጎረቤት ነው። ከጎረቤት ሄለን ገዛኝ ሙሽሮች ቆማችሁ ብትቀበል እንደ የተዝናናችሁ ይመስላል። ከጓደኛ ከዳፍር ስጦታ ይኸውላችሁ። ትልቅ ስጦታ ነው። ከስራ ባልደረቦቹ ከያቤሉ ከኬንያ የመጣ ነው። እንግዲህ ከቀድሞ ስራ ባልደረቦቹ ብዙ አገልግሎት እየሰጡ ያለ የተረፈ ብር ነው። ቁጥሩ በጣም ብዛት ያለው ነው። ቢገለጽ መልካም ይመስለኛል። ዝርዝር ሁኔታው እዚህ አለ። ለራሱ ይሰጣል። ለራሱ ኦኬ። ወረቀቱ ይድረሰው ተብለዋል። አጨብጭቡላችሁ። በጣም ደስ የሚል እሺ፣ ስጦታ እየጨረስን ነው። አሁን ስጦታዎች አልቀዋል። ምናልባት ስጦታ የሆናችሁ ሰዎች መድረኩ ክፍት ስለሆነ ነገ ጠዋትም ዛሬ ማታም ሌሊቱን ሙሉ ሚዜና ሙሽራ ስለማይተኛ የመጣችሁ መስጠት ትችላላችሁ። ተገኝ መሃላቸው ጋብቻቸውን ባርክ ትዳራቸውን ባርክ
ተገኝ መሃላቸው ጋብቻቸውን ባር ትዳራቸውን ባር የተፈጥሮንም ቃሉን ለማድረግ ለዚህ ቀን ሲበቁ ለወግ ለማዕረግ በኑሯቸው ደስታ ስጣቸው ጽናትን የሰመረ ማድረግ የሳራ አብርሃምን ቃና ቃና ዘገሊላ ቃና ቃና ታምር የሠራኸው የታደምከው አምላክ ተገኝ መሃላቸው ጋብቻቸውን ባር ትዳራቸውን ባር ቃና ቃና ዘገሊላ ቃና ቃና ታምር የሠራኸው የታደምከው አምላክ ተገኝ መሃላቸው ጋብቻቸውን ባር ትዳራቸውን ባር መባቸውን ሰላም ባርክና ስጣቸው አንድ አካል አንድ አምሳል አርገህ አዝልቃቸው ችግርና ስቃይ ምንም ላይ ለያቸው የእነ አብርሃም አምላክ አንተሁን ቤዛቸው አንተሁን ቤዛቸው ሐሴትን በዘመናቸው ሙላበት አንተ ሁናቸው አስምረው እንደነ አብርሃም ላይፈርስ እስከ ዘላለም መልካሙን ፍሬ ስጣቸው እናትም አባት አርጋቸው ስልጣኑ ሁሉም በእጅህ ነው አድርገው እንከን የሌለው ቃና ቃና ዘገሊላ ቃና ቃና ታምር የሠራኸው የታደምከው አምላክ ተገኝ መሃላቸው ጋብቻቸውን ባር ትዳራቸውን ባር ቃና ቃና ዘገሊላ ቃና ቃና ታምር የሠራኸው የታደምከው አምላክ ተገኝ መሃላቸው ጋብቻቸውን ባር ትዳራቸውን ባር ቃና ቃና ዘገሊላ ቃና ቃና
ተሳክቶልኝ ማታ የልጅነትን በጊዜ ተፈታ አበራኩኝ ሻማ ሞቅ አለ ጎጆዬ በራሴ ተማመንኩ ኮራሁ በምርጫዬ አበራኩኝ ሻማ ሞቅ አለ ጎጆዬ በራሴ ተማመንኩ ኮራሁ በምርጫዬ አንድ አካል አንድ አምሳል ሆነናል ለወግ ለማዕረግ በቅተናል በፍቅር ይጽናጋቻችን እግዚአብሔር ይባርክልን ስንመኛት ነበር ይችን ጊዜ ይችን እለት ዘመድ አዝማድ ከቦን ሊበል ወገን ወዳጅ ከዚህ በላይ ዓለም ከቶ የታለለ ሰው ልጅ አብቅቶናል ይኸው በሱ ፈቃድ ትዳር መስርተናል ምኞቱ ጥናችን ህልማችን ሰመረ የአብሮነቱ ኑሮ ዛሬ ተጀመረ ይባርክልን 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 ፈጣሪያችን ይባርክልን ይባርክልን አንድ አካል አንድ አምሳል ሆነናል ለወግ ለማዕረግ በቅተናል በፍቅር ይጽናጋቻችን እግዚአብሔር ይባርክልን የሶስቱን ጉልቻ ወጋየነው ሞላልን ዛሬ ሳይለያየን አምላክ ደግሞ ይስጠን ላይናችን ፍሬ የሕይወትን ጸጋ የአብርሃም የሳራን በረከት ሰላምና ተድላ በቤታችን ፍቅር ይሙላበት ከመቃብር በላይ እንዲኖር ስማችን ይባረክ በስሙ የጽና ትዳራችን ተዋደን ተስማምተን ሕጉን ጠብቀን የመልካም ጋብቻ ምሳሌ ያርገን ይባርክልን ይባርክልን ይባርክልን